እንዴት ዋሉ? ደህና ዋሉ? ረስተውኝ ነው? ምን ነታል? አጥፍተውኝ? አረ ወዲ ረስተ እኔ እናት እኔ እኮ አጠፉኝ መስሎኝ ነበር። ወዲ ረስተ እናንተ ላይ እናት ቁጭ በል። እሺ እናት አለ። እሺ ደህና ነው የኔ እናት? ደህና ከመጣሁ በኋላ እንዴት ነው? እናንተ ላይ ፋለይ ሰየኔ እናት ፋለይ እንኳን ደስተኛ ሆነልኝ። ሴት በል አሜን። ተክለ ሃይማኖት አኖርልኝ። አሜን። የረሳም አክ ወላቱ ግቡል አሜን። የቀን በኩ አሜን። አገንሰራ አሜን። እናቀን ይሻላል እናቀን ይሻላል። የቀን በኩ አሜን። የኔ እናት የጠናኝ አሜን። አነኝ እናት አልበእናንተ ላይ እንኳን ደስተኛ ሆነልኝ። ከፋት አላገኘኝ ከእናቴን አልከፋሁት እናንተ ላይ እንኳን መከፋት ቦይ አሁን የሰጣችሁኝ አሁን ላስፈጭች አበጣሂት አላለቀም እስካሁን አልከለሁት ኩዚኔ እና አልከለሁት ኮይቶና ፈጥቻ ኮይቶን ዛሬ አልቀፍይት አሁን እነዚህ ባረኩ ይፈጡልኛል ሁላችሁ ግቡ እያልኩኝ ደስታ ይገቡት ሸካ እንኳን ደስ አለው የኔ እናት ዋናው ደስታውት እንደምፈልገው እናት ነታል ብቻችሁ ሳሳት ተክለ ሃይማኖት አየጡ ጋር ሀዘን ነው ጋር ያቆይልኝ። አሜን እናት አለም ያቆይልኝ። ፋብዬ ተቀመጥኩ አጅጫ የሰጣችኝ እየደራረብኩ እየለበስኩ አጅጫን የተቀመጥኩ የኔ እናት የባለፈውን ቪዲዮ አይተው ብር ተልኮሎታል። ያቆይልኝ ድኛችሁ ሙሉ አርቁ አገር ሰላም ሆኖ ጌጡ እድሜውን ጤናውን ይስጥልኝ። አሜን እና ቀን ይሻላል እናንተን የጣለልኝ ጌታ እናቴ ምንድነው የኔ እናት ለምን ቁጭ በሉ የኔ እናት ቆይ ቁጭ በሉ ችግር የለውም የኔ እናት እሺ የኔ እናት ቁጭ በሉ ቤቲ አማራዊትና ጓደኞቿ 17000 ነው የኔ እናት ይላኩልኝ ያቆይልኝ አሜን ያቆይልኝ አሜን አዱኛችሁ ሙሉ ሆኖ አሜን ጌጣችሁ ሙሉ ሆኖ አሜን እንደዚህ ሁለዚህ ልብላ አሜን እንደዚህ ሁለዚህ ልብላ አሜን እየጡ ስፍራው አሉልኝ አሜን እየጡ ስፍራው አሉልኝ አዱኛችሁ ስፍራው አሉልኝ አሜን ያቆይልኝ አሜን ያቆይልኝ አሜን አካሃዴን ክፉ ሳያሳጅብኝ እናንተ አካሃዴን ያሳምረው እናት አለ እናቴ ይቆዩልኝ አዎ ደህና ነኝ ደህና ይሁን እናንተ ላይ ደህና ይሁንልኝ ለእናቱ ነው የምፈልገው ደህና ነኝ ሸካኝ ደህና ነኝ እኔ እናት አየጡ ስፍራ ያቆያችሁ አሜን አናረጉ ስፍራ ያቆይልኝ አሜን አየጡ ስፍራ ቆይቶ አይዞሽ ለማለት ያብቃችሁ አሜን የኔ እናት እኔ ምንም አላረኩም ቤት ያማራዊትና ጓደኞቿ ናቸው ይመርቁኝ እኔ እናት ብሎ ቆይቷል ከተላከ መምጣት ትንሽ ከብዶኝ ነው መንገዱ ጥሩ ስላልሆነ አርሄ እናት አለም እናንተን ያቆይልኝ አሜን እኔ ሳተንም ሀጀጣችሁ ማረጋችሁ ያቆይልኝ አሜን አዱኛችሁ ሙሉ ሆነልኝ እናት አሜን ከሙሉ ስፍራው አሉ ባለየጥ ነኝና ተሰጣችሁ ወድ ባለየጥ ነኝ ባለማረግ ነኝ እንኳን ሆነልኝ ወዲም ሞልቶ ተደስቼ ነው ያለሁ ወዲም ሞልቶ አነባብሬ ለብሼ እናት አለም አነባብሬ ለብሼ ቆይል አሜን አለሁ እንዳላችሁ አለ በል ተክልኝ አሜን ከርሞን ያረሰልኝ አሜን አይ ተመስገን የኔን አዱኛ የኔ በታች ያሉ ገጠር ብዙ ምሰቃየ የኔን ጌጥ ያገኘው የለም በእናንተ ላይ ተደስቻለሁ በእናንተ ላይ አይጣለሁ አውላችሁ ግቡልኝ አሜን አዱኛሽን ባላናት አለም አንቺም አዱኛችሁ ሙሉ ሆኖ ተደስታችሁ ሪያችሁ ባልተታለ ለማለት ያብቃችሁ አሜን እናቴ የሌሎቹ ግን ያንድኛዋ ከ400 ሺህ ብር በላይ ነው ሱብሃንአላህ ከ400 ሺህ ብር በላይ ነው ያንድኛዋ ልጅ ብቻ ማለት ነው እና እነዚህ ልጅ እንግዲህ አቅዳበት ልጆቹን እንደበለቻቸው የገባኝ እኔ የዛሬ 3 አመት ቪዲዮ ሰርታ ነበር ቪዲዮ ሲሰራ ምንድነው አሁን ላይ ዕቃ በየቀኑ እየጨመረ ስለሆነ ኑሮ እየተወደደ ስለሆነ ቤት እየሰራችሁ ቤታችሁ ያላለቀላችሁ እህቶች ዕቃ ገዝታችሁ ማስቀመጫ ቦታ ያጣችሁ እህቶች እኔ መካዘን ስላለኝ
እየገዛው አስቀምጥላችኋለሁ ብር ላኩ ብላ ቪዲዮ ሰርታለች። ዩቲዩብ ላይ ገብቶ ማየት ይቻላል። ዛሬ 3 አመት ተሰራ ቪዲዮ አለ። ሊንኩንም እልክላችኋለሁ እሱን ማየት ለምትፈልጉ ማለት ነው። እነዚህ ልጆች እንግዲህ ከቀን ወደ ቀን እቃ እየጨመረ ስለሆነ ደስታ እንድታስቀምጥላቸው ነው የዛሬ 3 አመት ብር የላኩት። ልክ ደግሞ ያንን እቃ ሲፈልጉት አድርሽልኝ ሲሏት ነው ይሄ ጸብ የመጣው። አስለን እቃው አልተገዛም ባይነኝ እኔ ብሩን በልጆቹ ብር የራሷን ቢዝነስ ነው የሰራችበት ብዬ ነው ማምነው እኔ በራሴ። ምክንያቱም እቃው ተገዝቶ ተቀምጦ ከሆነ ዛሬ ላይ እቃውን ሲጠየቁ አላጡል እቃውን ትመልስላቸው ነበር፣ ተሰጣቸው ነበር። አገሩ ጦርነት ሊሆን ይችላል፣ ዝናብ ሊሆን ይችላል፣ ምንም አይነት የትራንስፖርት ችግር ሊኖር ይችላል። እሷ እንኳን ሄዳ ማድረስ ብትችል ይሄ ወቃችኋል ብላ ቪዲዮ ቀርጻ ታሳየን ነበር። ግን አላሳየቻቸውም እነዚህ ልጆች። ይሄ ማለት እቃው አልተገዛም ማለት ነው ከመጀመሪያውም ጀምሮ። ስለዚህ ይሄ ደግሞ አብዛኛው ኦንላይን ቢዝነስ ሰዎች የሚያደርጉት ነገር ስለሆነ የኛ እህቶች ደግሞ ቢነገራቸው የማይሰሙና ሁሉንም ሰው የሚያምኑ ስለሆኑ እንጂ ማንንም ሰው 3 አመት 4 አመት እቃ ገዝቶ ብሩን ማስረፍ እየቻለ መነገድ እየቻለ ገዝተው አያስቀምጡላቸውም። ይሄ የታወቀ ነገር ነው። ስለዚህ እነዚህ እህቶቻችን ኦንላይን በደንብ የኔ አዛኝ መጀዋ ረምላርጋችሁ እንዴት አደሩ የኔ እናት? ደህና ነዎት? እንዴት ነዎት? እግዚአብሔር ይመስገን። የኔ እናት እስኪ ቁጭ በሉ። የኔ እናት ደህና ነዎት? ደህና ነኝ። ምን ሆነዎት ነው? ያመመኝ ይሄን ታዚህ ያነቀዚህ እየተወተፈ እየተርገበገበ እዚህ ነው የሚወተፍብኝ። ሰውነቴ እየተንቀጠቀጠ ሐኪም ቤት አልሄዱ? ሂጃለሁ። ቤትዎትን ሳይው ባዶ ነው ነው? ናለይ ደግሞ ልጅ የለዎትም? አልወለዱም? አላውቀውም። ተላዩ ላይ የለኝ፣ ህፃንነቴም የለኝ። እና ማን ነው የሚያግዘውት? እንዴት ነው የሚኖሩት? ማን ያግዘኛል? ደብርጌ ተቀመጡ እዚያ እየተቀመጥኩኝ መስመሪቱ አገር አይለቅበት ወጣቱ አይለቅበት። አሜን። መስመሩ አልጣቸው። አሜን። ማን ላይ ነኝ? እነሱ ናቸው እንጂ ዘውኝ እሱ ላይ እየተቀመጥኩ ሰጡኝ በሷ ነው ቀምስ። ዘመድ የለኝ። ቤት ኪራይችን እየከፈልኩ ነው። ምንም የለኝ እናቴ። ኧረ ትገደሪኝ። እናት አትገደሪኝ ማለት ነው ማለት ነው። ሳለቅስ ነው ሞል። ለምንድን ነው የሚያለቅስ? ምን ልሆን? ልጅ የለኝ። እናስተመኛን እዚያች ተቀምጬ ያችን ያገኘኋትን ተምን ላድርጋት? ምን ልብላ? አይዞት የኔ ውድ እናት። እኔ ያላለቅስ ማን ያልቅስ? የኔ እናት ለምለም የምትባል እህት እናቴ ይመርቁኝ፣ ስራዬን፣ ኑሮዬን፣ ቤተሰቤን ፈጣሪ እንዲባርክልኝ ይመርቁኝ ብላ 10,000 ብር ነው የኔ እናት። እናቴ ምን ነው ምን ላድርግሽ? በማምላክ በመቤቴ የኔ ውድ እናት። ማናልሽኝ? ለምለም ትባል። አዎ እህት ነው ያለች፣ ውጭ ሀገር ናት እናቴ። መየዋል ሳምሽ ጉልበትሽን መየ ተኖርልኝ። አሜን።